እኔ ያለሽ ባጭሩ እንዴት አልችልም። እኔ መብትሽ ነው። አልገባኝም። ቆይ መብት እንዴ? መብትሽ ነው። ለምን አልደወልሽም? ደውዬልሻለሁ ግን አታነሽም። እሺ አይ እንትን ስልኬ የለም አክቹሊ የትም በቃ ቲክቶክ ብቻ ነው አሁን እጄ ላይ ያለው ነው ለመናገር ደውለሽ ከሆነ እና አንዳንድ ሪከርድ አይቼ ምንድን ነው ልልሽ ስላንቺ ያው በይው ጃኒ ተብሎ ተጠርቶ እሺ በቃ ካልሽ ነይ አይደለም ጃኒዬ ብዬ እኔ ጃኒ ብዬ ጠርቼ ጃኒን ወቅሼ ነው ወይስ እንደ ልማዴ አጥረግርጊያት ነው? አይ እንደዚህ አልልሽም፣ ግን በቃ ደብሮኛል። ለምን ለእናት አይባልም እንዴ? አይ ያደረግሽው ነገር ልክ አይደለም። እሺ ምን አልኩ ንገሪኝ። እኔማ እዚህ አላወራም እኮ ግን በቃ ታውቂዋለሽ። እግዚአብሔርን አላውቅም። እንዴት ታውቂዋለሽ? ማወቅ ታውቂዋለሽ። እግዚአብሔርን አላውቅም። ንገሪኝ ገጽሽ እንደ ብዬ ልንገርሽ። እኔማ ጉድ እኮ ነው። ብዙ ነገር እያወራ እንግዲህ ብዙ ነገር እንግዲህ የኔን ገበና ያንቺን ገበና ደግም ክፉንም አውርተናል። ይችን ማውራት ያቀተንሽ በውስጥ አውሪ እና አውራ ውስጥሽ ከደበሽ እሺ በቃ እኔማ በውስጥ ማግኘሽ ስልክ ስለሌለ እንደ ኢንስታግራም ላይ ጽፌልሽ እኮ እሺ እናቴ ብለሽ ኦኬ ልተውሽ ብዬ ይመች ብዬ በቃ እንዳለ ማለት እኔም እኮ ላወራሽ እፈልጋለሁ ግን ባወራሽ ስለማትሰሪ በዚህ ሰዓት ወይዬ እናቴ ብለሽ እኮ ነው እንትን ያልሽው። እኔ ጋር አይደለም እኮ እንትኑ ነገርኩሽ። ኢንስታግራም ይነገራል። ጃኒ ተብሎ የተነሳ ነገር ካለ ከባድ ነው። እኔ እንኳን እንዲያነሳሽ አይደለም ሰው ሲያነሳሽ ራሱ አልፈቅድም። የፈለገ ነገር ነው። ሁለተኛ ነገር ደግሞ የምትፈልጊው ነገር ካለ ደግሞ ኤኒታይም ኢንስታግራም ላይ ያለሽ ደውይ ነው። ወይስ ኢንስታግራም ላይ የለም ኢንስታግራም በቴሌግራም የለሽም? በምን ነው እኔ ላንቺ ስልክ ነው ቴሌግራም ላይ ከፈትኩት። ያ ምንድነው የሚባለው? ምንድነው ቦልት? እኔ እኮ አልወድም እንደዚህ አይነት ነገር ለሀክ ጥሩ ስላልሆነ እንዳንቺና ለጆን ስል ነበር የዛኔ ቴሌግራም እና ዋትስአፕ ቴሌግራም እና ምንድነው ክፈች ብላችሁኝ ያስከፈታችሁ። ቴሌግራም ነው አሁን ላይ እየተጠቀምኩ ያለሁት፣ ሌላ እንኳን የለኝም። እሺ ላኪልኝ በኢንስታግራም እና ወይ ቴሌግራም ከድጋሚ ብሎ ከፍተውና ዋሪ አሁን ቲክቶክሽ ማየት ትችያለሽ በዛኛው ስልክሽ። እዚህ ቲክቶክ ላይ ያለ ስልክሽ ላይ ያለ ማለት ነው። ይሄ ቲክቶክሽ ስልክሽ ላይ ያለ በዚህ ላክልሽ። ጻፊልኝ ሃይበኝና ዩዘር ኔም ወይ ስልክ ቁጥሬን ዩዘር ኔም ልነግርሽ። ጻፊልኝ ስልክሽ ግን የምናወራው በአንቺና በአንቺ ጉዳይ ነው አይደል? ያው በይው በቃ